ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የውድ ቤተሰቦች እንዴት ናችሁ? ሰብስክራይብ አድርጉ፣ አበረታቱኝ። አዲስ ናችሁ የምታበረታቱኝን ከልብ አመሰግናለሁ። ዛሬ ደግሞ ቀለል ያለች ጁስ እንሰራለን ማለት ነው። ከሙዝና ከቱፋህ ወይም አፕል ማለት ነው። በሁለቱ ግብአት እና በወተት አድርገን እንሰራለን ማለት ነው። ቀለል ያለ በቤት ውስጥ አንድ ሙዝ አንዱ ቱፋህ ነው ያደረኩት። እዚህ ወተታችንን እንጨምራለን። አንድ ኩባያ ወይም ግማሽ ኩባያ ይበቃል። ግማሽ ኩባያ የሚያክል እንፈጫለን ማለት ነው። እዚህ ፈጭተን ተመልሰናል። በጣም ብዙ ነው የሆነው በአንድ ሙዝ እና በአንድ አፕል ወይም ቱፋህ በጣም ነው ወፍራም ነው። ደግሞ እዚህ ላይ 2 ኩባያ ይሆናል ማለት ነው። ሌሞን እናደርጋለን። ሎሚ እናደርጋለን። በቃ ቆንጆና ጣፋጭ ይሰራል ማለት ነው። ሙዝ ቱፋህና ወተት ማለት ነው ብቻ በመጠቀም በቀላል። እዚህ ደግሞ ችክን ጠብሰናል። ቀለል ያለ ስራት እንሰራለን ማለት ነው። በርገር ክቡ ዳቦ የለንም፣ በረጅሙ ዳቦ ነው የምንሰራው ማለት ነው። ቲማቲም፣ ጅብን፣ ከስ እናዘጋጃለን ማለት ነው። እዚህ ቺከን አዘጋጅተናል። እዚህ ደግሞ ቲማቲም እና ሰላጣ አዘጋጅተናል። ካቻፕ አዘጋጅተናል። እዚህ 2 አይነት ካቻፕ ቀለል አድርገን እንሰራለን ማለት ነው።